ራሱ የምትገርፋት አይነት ስሜት ነው የተሰማት። በጣም እያለቀሰች ነው ያወራች። በጣም ደንግጣለች። እና ተረጋጊ፣ በቃ ለእነሱም ያለውን ነገር አስረዳልሻለሁ። እሱም ቢሆን ሁለተኛ ስምሽ እንዳያጠፈው በሚዲያ እንደዚህ እንዳያወራም እነግረዋለሁ። እንደ ምክር ነው እነግረዋለሁ። እነሱም ቢሆኑ እነግርልሻለሁ። ምንም አይሰድቡሽም። አንቺ ተረጋጊና ሀሳብሽን ሰብሰብ ብለሽ ብያታለሁ። እኔማ እርግጠኛ አይደለሁም። እኔ በፍቅር ውስጥ ትሁን ትጥለው እርግጠኛ አይደለሁም። እና ሀሳብሽን ሰብሰብ አድርገሽ አንቺ ድፍረት ኑሮሽ ቀርበሽ ማውራት ከቻልሽ ቀርበሽ አውሪያቸው፣ ተናገሪ ሀሳብሽን ብያታለሁ። እና እሷ መቅረብ አልቻለችም። ሀሳቧን ምንም አልተረዳዋትም። ምህረቱ ምን መሰለህ፣ አሁን አንተ ወንድም ሆነ በቃ አንተ ከወንድም በላይ ለእሷ መከታ ሊሆን የሚችል ማንም ሰው። ስለዚህ አንተ እዚህ ጋር ስላለህ እሷ መጣ አንተንም ተማምና፣ እኛ ትናንትናም እድል ስንሰጣት ነበረ ከመጀመሪያ እስከ መጨረሻ ድረስ የፈለግሽውን ነገር ውስጥሽ ያለውን ስሜት ተናገሪ ስንላት ነበር። ግን እሷ ስትናገር የነበረው ነገር ጥሩ አልነበረም። በዛ ምክንያት ወንዶቹ ተናደው ከገስት ላይ ያስወርደዋትም ነበረ። አዎ ሰድበዋትም ነበረ። በዛ ምክንያት በጣም ይቅርታ እንጠይቃለን። ግን አሁን የምትችል ከሆነ አንተም ባለህበት ሰውም ባለበት መታ ግልጽ አድርጋ ብትነግር፣ ሁለተኛ ወደ ሚዲያ ተመልሰን አንመጣም። በውስጥ በኩል ፋሚሊ መጨረስ ያለበትን ነገር እንዲጨርስ እናደርጋለን ማለት ነው። አንተ አሁን ስላለ ነው። ወንድም መከታ ነው። ወንድም አባት ነው። ከአባትም በላይ ነው የሚሆነው ወንድ ልጅ። ስለዚህ አንተ ስላለ ምንም የሚያስፈራት ነገር አይኖርም። ምንም ግልጽ የሆነ ነገር ቢነጋገሩና በቃ እዚህ ላይ ትንሽ ተስማምተው የሚወርዱ ከሆነ ኦኬ። ትንሽ እኮ ከተስማሙ እናንተ በውስጥ በኩል ቤተሰብ ጭርስ አርግታችሁ እኛ እንድታመሰግኑ የምትመጡበት ቀን ሊኖር ይችላል። ግን አሁን በቃ ካለች እሷን በቃ እንድትመጣ አስደርጋትና እዚህ ሚዲያ ላይ ያለውን ነገር ትንገረን፣ እንስማው። መጨረሻ የሚሰጠውን ዲሲሽን አብረን ብናይ ደስ ይለኛል ብዬ አስባለሁ። ስለዚህ ጥሯትና ልጅቷ ትምጣ፣ የፈለገችውን የሚሰማትን ውስጧ ያለውን ነገር ችግሯንም እኛም መረዳት እንፈልጋለን። እህታችን ነች። እኛም እሷ ተበድላ እሱ ደግሞ የሚጸድቅበት ምንም አይነት ምክንያት የለም። ሚዲያ ላይ የመጡት ልጆቹ እሱ ወንድ ስለሆነ እሱን የምንከላከልለት፣ እሷ ሴት ስለሆነች እሷን ደግሞ የምናንቋሸሽበት ነገር አለ። ይሄ እዚህ ጋር ያለነው ወንዶች ጉዳይ የሚባለው በዚህ አጋጣሚ ለወንድም ለሴትም እኩል የቆመ። ስለዚህ አሁን ስትመጣ የምትመጣ ከሆነ እባክሽ እህታችን፣ እኛ እንወድሻለን፣ እናከብርሻለን፣ ለአንቺም መከታነን፣ እንደ ወንድምሽ እንድታየን እንፈልጋለን። ነይና የፈለግሽውን ውስጥሽ ያለውን ስሜትሽን ትላንትናም ስነግርሽ ነበር። እኔ በፍቅር ጉዳይ እንድታዝኑ ስለማልፈልግ፣ ፍቅር ከምንም በላይ እጅግ በጣም ከባድ የሆነ ነገር ቢኖር ከፍቅር በላይ ምንም አይነት ነገር የለም። እግዚአብሔር ተዋደዱ ተፋቀሩ ያለው ከአፉ የወጣው ቃል እጅግ በጣም ከባድ ነው ለሰው ልጅ። ጉዳትን ስለማልፈልግ፣ ወንድ ልጅ በፍቅር ሴት ልጅ በፍቅር እንድትጎዳ ስለማልፈልግ፣ ስለዚህ አሁንም መታ ማስረዳት የምትችል ከሆነ ታስረዳ። በዚህ አጋጣሚ በጣም ነው የምወዳችሁ። እዚህ ታብታብ የምታደርጉ፣ ኮፕሊንክ የምታደርጉ፣ ሼር የምታደርጉ እናንተ ምስጋና ይገባችሁ። ምንም ነገር ጊፍት ባትሰጡም እናንተ የማዳም ቅመሞች አብሱ። ለእኛ ልታደርጉ የምትችሉት ነገር ምንድን ነው? ኮፕሊንክ ሼር ነው። ከየትም አምጥታችሁ ለእኛ ምንም አይነት ጊፍት እንደማትሰጡን እናውቃለን። በዚህ አጋጣሚ በጣም ነው የምናመሰግናችሁ፣ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። የወንዶች ጉዳይን እንደ ተሳዳቢ አትዩ። እኔ ከልቤ ነው የምነግራችሁ፣ እንደ ተሳዳቢ አትዩን። እሺ፣ በጣም ነው የምንወዳችሁ ሁላችሁንም ማለት ነው። ስለዚህ ልጅቷን ጥራትና ትምጣ፣ እናወራታለን። እሺ፣ ያው ምህረቱ በቃ ከጆን ውጭ ሀሳብ የለኝም። ስለዚህ አንተ ወንድሟ ባለህ አንደኛ ይህ ነገር እኛ ሚዲያ ላይ ማቅረብ ያለብን የእሷን ቤተሰብ ማገኘት ከቻለ ነው። ትክክለኛ የፍቅር ታሪክ መሆናቸውን ካጣራም በኋላ ሚዲያ ላይ ይዘመተን እርቅ ብንሰራ ይመስለኛል። አንደኛ ሿሿ ነው። እኔ በጣም ብዙ ነገር ይሰራል እዚህ ሚዲያ ላይ። ስለዚህ ይሄ ልጅ ትክክለኛ የፍቅር ታሪኩ ሊሆን ይችላል፣ ተቀብለነዋል፣ ችግር የለውም። ህዝብም ሊማርበትም ይችላል። ስለዚህ የእሷን ቤተሰብ አፈላልገን የት አካባቢ ልጅ እንደሆነች ቤተሰቦቿን ካገኘን በኋላ ታደሰ የሚባል ልጅ ጋር አብራ ስትኖር እንደነበረ ልጃ ካገኘን በኋላ ወደ እርቅ ስራ መግባት ነው ያለብን እንጂ አሁን ካወራራቸው ምናምን ነገር በቃ ልስልስ ብሎ ምናምን ነገር በቃ የሆነ እኔ እንጃ አንዳንድ የሆነ እንትን ነገር አለ ታውቃለህ፣ ብዥታ ይፈጥራል። ስለዚህ ይህን ነገር እኛ በውስጥ መጨረስ ያለብን ነገር እንጨርስና ነው ወደ ሚዲያ መምጣት ያለብን። አሁን ሁለቱ ብቻ እንደዚያ ነው። አብዲ ትክክለኛ ጥያቄ እኮ ነው። ይህን ኃላፊነት ታደሰ ራሱ ኃላፊነት አለበት። ታደሰ ምህረቱን ታውቀዋለህ ስለው አዎ አውቀዋለሁ ብሎ ኃላፊነቱን የወሰደው እሱ ነው። ታደሰ ማይክን አንሳና ያለውን ነገር ተናገር።
ልጄ ሙለር እዚህ ላይ ወንድሟ ነው እኮ አለ እኮ ልክ ሲገባ ስትጠይቀው ሙለር እዚህ ላይ ልንገራቸው ያለው ነገር እሱ ምህረቱ የእህቷ ባል ነው። ወንድሟ ነው አላልኩም። ያው እሱ ነው ያልኩ እንጂ ወንድሟ ነው አላልኩም። እሱ ነው ያልኩት እና ምህረቱ የሚለውን በስሙ ሲገባ ገና ነው ያወቅሁት። ይቅርታ የቤተሰቦቿን ቁጥር ለዲጄ ሙለር ልትሰጠው ትችላለህ? የቤተሰቦቿን የእሷ የወላጆቿን ቁጥር ትሰጠናለህ? ቤተሰቦቿን እናናገር ፈቃደኛ? የቤተሰቦቿን ቁጥር አስቀምጠን ከዚያ በኋላ ቤተሰቦቿን እናናግራለን በአካል። ቆይ እናንተ እኔ ጥያቄ አለኝ። አሁን እናንተ ምንድን ነው ማለት አላማችሁ ምንድን ነው? አሁን የያዛችሁት አሁን ከቤተሰብ አናግራችሁ ከዛ በኋላ ያለው ነገርስ ምንድን ነው? ማስታረቅ ላይ ነው ወይንስ? አሁን ልጅቷ እንዳያችሁት ከትናንትናም ሆነ አልፈልግም ነው አይደለ? ሁለተኛ ነገር ደግሞ እኔ ለወንድማችን ከላይ ካለው ወንድሟ ነው ላለ ጥያቄ አለኝ። ጥያቄ ምንድን ነው? አሁን እሷን እንትን ብላታል በአንተ አሁን ታደሰ ወጥቶ የተናገረው እወዳታለሁ ያለ እሷ መኖር አልችልም ነው። ይሄ እሷ ላይ ምን ተጽዕኖ ይፈጥራል? እንደዛ ነው ያልከው ታደሰ? ልክ ነው ሶልድ። እሷ በአንተ ምክንያት እንትን እየሆነች ነው ከስራዋ ምናምን እንትን ልትል ነው ምናምን የሚል ነገር ምንድን ነው? እሷ ላይ የሚደርስ ነገር መፈቀር ወይ ደግሞ እሷን ማፍቀር ምን ችግር ደርሶባት ነው እንደዛ ልትል የቻልክ ነው? እኔ ወንድሜ ያንን ነው ጥያቄ። ጋይዝ አሁን ከይቅርታ ጋር የእሷን ፋሚሊ እናጣራለን። ትክክለኛ ጥያቄ ነው። አንዴ ይቅርታ፣ አሁን እናንተ ማጣራት ባለባችሁ መንገድ አጣሩ። እኔ ወደዚህ የመጣሁኝ ለምን መሰለህ? ትናንትና ባወራችሁት መንገድ ልጅቷ ተጎድታለች። እኔ ልጅቷ እንዳትጎዳ ነው። ገብቷል? መስማማት አለመስማማታቸው ሌላ ጉዳይ ነው። አሁን እኔ ጋዚ የኔ ሀሳብ ምን መሰለህ? ልጅቷ በዚህ ልክ መጎዳት የለባትም። ትናንትና ስትሰድቧት ነበር፣ ሞራሏ እየተነካ ነው። ልጅቷ በጣም ደንግጣለች አይደለ? በቻላችሁት መጠን ልክ እንደዛሬው ማለት እኔ ብጅታ የፈጠረብኝ መሰለህ አቋርጥ። አንደኛ ልጅቱን ወቀሳ እንዴት ብጅታ የፈጠረብኝ ነው ታውቃለህ? ልጁን የወቀስክበት ምንም አይነት ምክንያት የለም። እሷና ስለሷ ግንኙነት ምንም አይነት ፍንጭ አልሰጠህም። ግንኙነታቸውን አውቃለሁ። አንዴ ስማኝማ፣ ግንኙነታቸውን እኮ ነገርኩህ። ለምን ጥያቄ ቆይ አንድ ጊዜ ይቅርታ አብዲ፣ ጥያቄን እኛ እኮ ውድቅ አላደረግነው። ለዚህ ኃላፊነት ራሱ ታደሰ ኃላፊነት ይወስዳል። ወንድሟም ተብዬው ምስክርነቱን ሰጥቷል፣ እሷም አለች። ስለዚህ አሁን እሱ ወንድም ነኝ ተብሎ ተወክሎ ነው የመጣው አይደል? ስለዚህ ወንድም ነኝ ብሎ ተወክሎ ከመጣ ኃላፊነቱንም ለሚጠየቀውም ጥያቄ ኃላፊነቱን ትወስዳለህ ምህረቱ። ስለዚህ ጥያቄ የአብዲን ጥያቄ እንዳለ ሆኖ ወደ ልጅቷ እንሂድ አይሻልም? አሁን ጥያቄ እየወለድን እኛም እየደከምን ከምንሄድ ወደ ትክክለኛ ወደ ስትሬት እንምጣና ወደሚቀጥለው ስቴፕ እንሂድ። እዛ ይሻላል። አሁንም አንድ እኔ ቅር ያለኝ ነገር ምህረቱ ጋር ትላንትና የአባቷ ልጅ እየሰማሽ ያ ወንድምሽ ባለበት ነው። ትላንትና እንዳትናገር ታፍናለች፣ ታግታለች፣ ወቀሳም ደርሶብናል። እኛ ለወቀሳ ማስተባበያ አንሰጥም። እኔም ይቅርታ ጠይቄያለሁ። የወንዶች ጉዳይ አባላትን በተመለከተ እዛ ስሜት ውስጥ